አንዳንድ ባህሎች ለሰሚ ጆሮ የሚኮሰኩስ ለተናጋሪው የሚከብድ ነገር አለው። በተለይ እንደኛ አገር በሚስትና በርስት ቀልድ ለማያውቅ ማህበረሰብ አንዲትን ሴት 2 ወይንም 3 ወንድማማቾችን ታገባለች ቢባል ቀልድ መስሎት ፈገግ ሊል ይችላል። ነገር ግን በሰሜናዊ የህንድ ግዛት ሂማሊያ ተራራ ላይ ኗሪ ለሆኑት የሃርቲ ጎሳ አባላት ከጥንት ጀምሮ ያለና የሚኮሩበት ባህላቸው ነው። ሁሉ ነገራቸውን ተጋርተው ይኖራሉ። መኖሪያ ቤታቸውን፣ የእርሻ ማሳቸውንና ሚስታቸውን። በህንድ ጠረፋማና ራቅ ባለ ተራራማ ክፍል ላይ የምትኖረው ኪራን 3 ወንድማማቾችን አግብታ ትኖራለች። በዚህ ግዛት የሚኖሩ የሃርቲ ጎሳ አባላት ብዙ ወንዶች አንዲትን ሴት ማግባት እንግዳ ነገር ሳይሆን ለምዕተ ዓመታት የቆየ የባህል ልምዳቸው ነው። ከህንድ ዋና ከተማ በጣም ርቆ በሂማሊያ ውስጥ የተደበቀ ብዙ የማይታወቅ የአኗኗር ዘይቤዎች አሉ። ከእነዚህ የአኗኗር ዘይቤዎች ውስጥ አንዱ ሴቶች 2 ወይንም 3 እና ከዚያ በላይ ወንድማማቾችን ማግባት ኖር ሳይሆን ባህል ወደ ሆነባት መንደር እየተጓዝን ነው። እዚያ ለመድረስ በማንኛውም ሰዓት ናዳ ሊደርስ በሚችል ጠባብ የተራራ መንገድ መጓዝ የግድ ነው። ከ6 ሰዓታት የአውቶቡስ ጉዞ በኋላ በተጨናነቀ የአካባቢው ታክሲ ወደ ኮረብታው ዘለቅን። በታክሲው ውስጥ ገብተው የተሳፈሩ፣ በር ላይ የተንጠለጠሉ እንዲሁም ከላይ ከጣራው ላይ የተሰቀሉ ሰዎች ነበሩ። በመጨረሻ መንገዱ ሲያበቃ በደንና በቀጭን የተራራ መንገድ ወደ ላይ 3 ኪሎ ሜትር በእግር ተጉዘን እነ ኪራን መንደር ደረስን። ኪራን በተራሮቹ ደን ውስጥ የምትኖር ሴት ናት። ከ3 ወንድማማች ባሎቿ ጋር ትኖራለች። በ2017 ተጋባን። በ2017 ጀምሮ አራታችንም በዚሁ በጆዳራን ስርዓት ምንም አይነት ችግር አልገጠመንም። ስለዚህ 3ቱም ወንድማማቾች አንዲት ሚስት አላቸው ማለት ነው። እስከ ዛሬ አለመግባባቶች ወይንም ጠቦች፣ ጥሎች በመካከላቸው ተነስቶ አያውቅም ለሚለው ጥያቄ ሌላኛዋ ስትመልስ ኧረ በፍጹም በ2017 ጀምረን ተጋብተን አሁን ደግሞ 2026 ነው። በማናቸውም መሃል ጠብ የሚባል ነገር የለም። ሁሉም ነገር ከሁሉም ሰው ጋር በስምምነት በጥሩ ሁኔታ ይሄዳል። የኪራን ባሎች አታር ሲንግ፣ አኒልና ፕራዲፕ ዋርማ ሲሆኑ በእነዚህ አስቸጋሪ ተራሮች ውስጥ ለመኖር 3ቱም ወንድማማቾች የዕለት ተዕለት ስራቸውንና ኃላፊነታቸውን ይጋራሉ። ጌታው ቀድሞውኑ በተራራው ላይ ያለን መሬት ትንሽ ነው፣ እሷኑ ብንካፈላት አትበቃንም። ስለዚህ አንዲትን ሴት ብቻ እናገባለን። በዚህም ምክንያት በወንድማማቾች መካከል የመሬት ክፍፍል አይኖርም፣ በጋራ መኖር እንጂ። እንደ ኪራን ሁሉ ሌሎች ሴቶችም አሉ በመንደሯ ውስጥ በተመሳሳይ መንገድ የሚኖሩ። ይህቺ ራታኒ ትባላለች። የዛሬ 35 ዓመት ገደማ አዲስ ሙሽራ ሆና ወደ ሺላ መንደር የመጣች ናት። ሲራጅ ሲንግንና ራባትን አግብታ ትኖራለች። ለሷ ይህ ግንኙነት ሸክም ሳይሆን የቤተሰብን አንድነት መጠበቂያ መንገድ ነው ትላለች። ቤተሰባቸውን አንድ ለማድረግ 2ቱንም ወንድማማቾች አንድ ላይ አገባኋቸው። ተለያይተው እንዲጋቡ አልፈቅድም እና ለሌሎችም ተመሳሳይ ነገር እናስተምራለን። ልማዳችን 2 ወይንም 3 ወንድማማቾች አንድ ላይ ሆነው መሬቱን እንዳይከፋፈሉ ነው። ለዓመታት ይህ ልምድን አስቀጥለነዋል። ይህ ግንኙነት ቤተሰቡ ጋብቻውን የሚወስንበት የጆዳራ ስርዓት ይባላል። ግን ጥያቄው
መፈቃቀድ አስፈላጊ ነው ተብሎ ይታሰባል የሚለው ነው። የግንኙነት ቤተሰቡ ጋብቻውን የሚወስንበት የጆዳራ ስርዓት ይባላል። ግን ጥያቄው መፈቃቀድ አስፈላጊ ነው ተብሎ ይታሰባል የሚለው ነው። በዚህ አይነት ጋብቻ ውስጥስ ሴቶች ምን ሚና አላቸው? ወንድማማቾችን ለማግባት በፍቃደኝነት ትስማማለች ወይንስ ምን አይነት ተጽዕኖ አለባት ለሚሉ ጥያቄዎች ሲመለሱ የወንዱ ቤተሰብ ያጫል። ከዚያ ልጃገረዶቹ ይጠየቃሉ። ሁለት ወንድማማቾችን ለማግባት ፍቃደኝነቷ ይጠየቃል። ፍቃደኛ ሆና ከተገኘች ጋብቻው ይከናወናል። ምንም አይነት ተጽዕኖ የለም። ጋብቻው እውን የሚሆነው በሴቷና በሁለቱ ወንድማማቾች ፍቃደኝነት ላይ ብቻ ነው። ሌላኛዋ መላሻችን ተጽዕኖ የለም፣ ምንም ተጽዕኖ የለም። ሁሉም ነገር በእያንዳንዱ ሰው ምርጫ ነው የሚሆነው። ሦስቱም ሲስማሙ ብቻ ነው የሚከሰተው። ምንም አይነት ግፊት የለም፣ ከወላጆችም ይሁን ከቤተሰብ ከማንም ምንም አይነት ተጽዕኖ የለም። ሦስቱም ከተስማሙ ትዳሩ ብቻ ይሳካል። በዚህ ጋብቻ ውስጥ ምንም አይነት ተጽዕኖ የለም በማለት ምላሿን ሰጥታኛለች። በእንደዚህ አይነት ጋብቻ ውስጥ ለምን ያህል ጊዜ እንደቆዩ ሊነግሩን ይችላሉ ተብለው ለተጠየቁት ጥያቄ ሲመልሱ ትዳር የጀመርኩት ከ2012 ጀምሮ ነው። ከዚያን ጊዜ ጀምሮ ትዳራችን የተሳካ ነበር። በግንኙነታችን ውስጥ ምንም አይነት ውጥረት የለም። ሦስታችንም በደንብ እንረዳዳለን። 2 ባሎች አሉኝ። አንዱ በሶላን ውስጥ ይሰራል፣ ሌላኛው ደግሞ እዚሁ መንደር ውስጥ ታክሲ ይነዳል። እስከ ዛሬ ድረስ ምንም አይነት ግጭት ገጥሞንም አያውቅም። በሰላም አብረን እየኖርን ሁሉንም ነገር በአግባቡ እናስተዳድራለን። ወደፊትም አንድነታችን በዚሁ እንዲቀጥል ለእግዚአብሔር ጸሎት እጠይቀዋለሁ ትላለች። ይህ ባህል ለዘመናት ቀጥሏል። ግን ጥያቄው 2 ወንድማማቾች ከአንዲት ሚስት ጋር ሲኖሩ ቅናት ወይንም ሌላ ጉዳይ በመካከላቸው ይኖራል ለሚለው ጥያቄ ኧረ በጭራሽ፣ ሁሉም ነገር በፍቅር ይካፈላሉ። አንዱ ከአንዱ በፍጹም አይበላለጡም። ሁሉንም በማስተዋል አብረው ይኖራሉ ትላለች። ታዲያ ይህንን ጉዳይ ወደ ሀገራችን ብናመጣው ሚስቴን ተመኛሃት፣ ሚስቴን ተመለከትካት፣ ሚስቴን ተጎናተልካት ብሎ ለጠብ የሚቀርብ ባል ይህንን ባህል ቢሰማ ምን ይል ይሆን እያልኩኝ ለዛሬው እዚህ ላይ ልሰናበት። ቸርን ሰንበት።